ታሪካችን የሚጀምረው አንድ ሰው አንዲትን ሴት ከሰርጓ ላይ ሲያስኮበላት እያሳየን ነው። ይህም ነገር አባቷ ጋር ይደርሳል። አባቷም እሷን በመንደር ውስጥ ወደ አስኮበላት ልጅ ቤተሰቦች ጋር ሄዶ የት እንደሆኑ ይጠይቃል። እነሱ ግን እንደማያውቁ ይነግሯቸዋል። ጨምረውም የእሱን ጓደኞች ፎቶ ይሰጧቸዋል። እናም እነሱ የነራኬሽን መገኛ እንደሚያውቁ ይነግሯቸዋል። እነሱም አንድ በአንድ ሁሉንም ካያሉበት ቦታ መፈለግ ይጀምራሉ። ተሳክቶላቸውም ይዟቸዋል። ከዚያም እየደበደቡ የት እንደሆኑ መጠየቅ ይጀምራሉ። እነሱ ግን እንደማያውቁ እና በብሉ የሚባለው ጓደኛቸው እንደሚያውቅ ይነግራቸዋል። እነሱም ወደ በብሉ ጋር መሄድ ይጀምራሉ። እሱንም እንዳገኙት መፈታተን ይጀምራሉ። በብሉም በማርሻል አርት ችሎታው እያንዳንዳቸውን አፈር ማብላት ይጀምራል። በመሃል ግን ጭንቅላቱን ተመቶ ይወድቃል። ከዚያም ወደ ጓደኞቹ የታሰሩበት ቦታ ይወሰዳል። በብሉም ማን እንደጠቆሙበት ሲጠይቃቸው ሁለቱም እርስ በራስ ይጠቋቁማሉ። እሱም ይቅርታ ያደርግላቸዋል። እዚያ ውስጥም አንድ ከለንደን የመጣ ሰው ጋር ይተዋወቃሉ። በሌሊትም ማምለጥ ሲጀምሩ በመሃል ግን በብሉ መላጣውን ሰው ያየዋል። አላስችልም ብሎት ወደሱ ሄዶ ይጠፈጥፈዋል። በዚህ ምክንያትም ሰዎቹ ወደ እነሱ መምጣት ይጀምራሉ። እነ በብሉም እየሄዱ ሳለ በብሉ አንዲትን ሴት ያያታል። የዚህን ጊዜ በብሉ በልጅቷ ውበት ይማረካል። ጓደኞቹ ግን ባቡሩ እንደመታ እና እንዲያመልጡ ሲነግሩት በብሉ ፈዞ ስለነበር ባቡሩ ያመልጣቸዋል። በዚህም ሰዓት ይይዟቸዋል። ከዚያም ተይዘው መጠየቅ ይጀምራሉ። በዚህ መሃል ራጆ መጥቶ ሬይን በጥፊ ሲመታው በብሉ ራጆን ገፍትሮ እጁን በጓደኞቹ ላይ እንዳያነሳ ይነግረዋል። በሌላኛው ትዕይንት ዲምቢ ወደ እነ በብሉ ጋር በመሄድ እህቷ የት እንደሆነች ለአባቷ እንዲነግሩት እና እሷም ወደ ኮሌጅዋ እንድትመለስ ትነግራቸዋለች። እሱ ግን ለምን ኮሌጅ እንደማይፈቅድላት ሲጠይቃት እሷም እንደ እህቷ እንዳትጠፋ ስለሚፈራ እንደሆነ ትነግራቸዋለች። በሌላኛው ትዕይንት በብሉ መብራቱን በማጥፋት ወደ ዲምቢ ክፍል ይሄዳል። ከዚያም ዲምቢን እንደሚወዳት ይነግራታል። እሷ ግን እንደማይሆን ትነግረዋለች። እሱም ለምን እንደሆነ ሲነግራት አባቷ እንደሆነ ትነግረዋለች። በንጋታውም እነ በብሉ ተይዘው እየሄዱ ሳለ የሚሄዱበትን ወዴት እንደሆነ ሲጠይቁ እነ ራኬሽ እንደተገኙ ይነግራቸዋል። መኪናቸውንም አቁመው ወደ ህንፃው ሲሄዱ በብሉ በሌላ መንገድ መሄድ ይጀምራል። ከነሱም ቀድሞ ወደ ነራኬሽ ጋር ይደርሳል። ከዚያም ለነራኬሽ ሁሉም ነገር ነግሯቸው አብረው ይሄዳሉ። የዚህን ሰዓት ሌሎቹ ሰዎች ይመጣሉ። ቤት ውስጥም ገብተው እነ ራኬሽን ቢፈልጉም ያጧቸዋል። በብሉም ባስ ያሳፍራቸዋል። ማንም ሳያየውም ይመለሳል። እነ በብሉም ወደ መጋዘን ሲወሰዱ በውስጡ እነ ዲምቢ ነበሩ። እነ ዲምቢም እነ በብሉ እንደመጡ ሲያዩ ዲምቢ ትደበቃለች። የዲምቢ ጓደኛ እያጸዳው ነው ብላ ትወጣለች። እነ በብሉ ብቻቸውን ሲሆኑ ጓደኞቹ ለምን እነ ራኬሽን እንዳስመረጣቸው ይጠይቁታል። ሲጠይቁትም በብሉ ተናዶ እነሱ እንደሚፋቀሩ እና አንድ መሆን እንዳለባቸው ይነግራቸዋል። ሲነጋገሩ ዲምቢ ትሰማለች። ዲምቢም ፈጥና በጀርባ በር ስታመልጥ እነ በብሉ ያዩዋታል። በዚህም ይደናገጣሉ። ዲምቢም ለጓደኛዋ የሰማችውን መናገር ስትጀምር አጎቷ ይሰማታል። ከዚያም እያዳፋ አራቱንም አሳልፎ ዲምቢ ይጠይቃታል። እሷም ሶስቱ እንዳልሆኑ ትነግራቸዋለች። በመጨረሻም በብሉ ጋር ወስደዋት እሱ እንደሆነ ሲጠይቋት እሷም አንገቷን በመነቅነቅ እሱ እንደሆነ ትናገራለች። እነሱም በብሉን አስረው መደብደብ ይጀምራሉ። እነ ራኬሽም የት እንደሆኑ እንዲነግራቸው ሲነግሩት ዝም ይላል። በዚህም ምክንያትም መደብደባቸውን ይቀጥላሉ። ጓደኞቹ ጋር በመሄድ እንደሚገሏቸው ወይም የነ ራኬሽን መገኛ እንዲነግራቸው ሲነግሩት እሱም እንደሚነግራቸው ይነግራቸዋል። በንጋታውም እነ በብሉ ተይዘው ወደ ደልሂ ሊሄዱ ሲሉ በብሉ ዲምቢ አብራቸው እንድትሄድ ስለፈለገ ወደ እሷ ዞሮ እንዳገባች ይጠይቃታል። የዚህን ሰዓት ሰዎቹ ወደ እሱ ይመጣሉ። እሱም ለአባቷ እንደ እህቷ እንዳትሄድ አብራቸው መሄድ እንዳለባት ይነግረዋል። የዚህን ጊዜ አባቷ በውስጥ ፍርሃት ያድራል። በዚህ ምክንያትም ዲምቢን አስጠርቶ አብራቸው እንድትሄድ ያደርጋል። በሌላኛው ትዕይንት ሰርግ የሚፈጸምበት ቦታ እነ ራኬሽን መፈለግ ይጀምራሉ። በዚህም ሰዓት እነ በብሉ የብቻቸውን ሰዓት ያገኛሉ። አብረውም ጊዜ ያሳልፋሉ። በሌላኛው ትዕይንት አንድ ባስ ውስጥ እነ ራኬሽ ያሉ መስሏቸው መከተል ይጀምራሉ። ካስቆሙትም በኋላ ሰዎቹን አስወርደው ቢያዩም እነ ራኬሽን ያጧቸዋል።
ወደ መኪናቸውን ገብተው ሊሄዱ ሲሉ ቾንድሪ እና በብሉ ዲምቢ እንደሌለች ይረዳሉ። ከዚያም ዲምቢ መፈለግ ይጀምራሉ። በብሉም ከፍለጋ በኋላ ዲምቢን በወንበዴዎች ጥቃት ሲደርስባት ያያል። በብሉም በንዴት እዚያ ያሉትን ሁሉንም ዲምቢ ላይ ባደረጉት ድርጊት ምክንያት መጨፍጨፍ ይጀምራል። በዚህ መሃልም የዲምቢ አባት ይመጣል። በብሉም ልጁን እንዲጠብቃት ይነግረዋል። ቾንድሪም በብሉን ያመሰግነዋል። በምሽትም በብሉ ከዲምቢ ጋር አብረው የልብ ልባቸውን ማውራት ይጀምራሉ። በብሉም ዲምቢን ይዟት ወደ አንድ ፓርቲ ይወስዳታል። ከዚያም ሁለቱም አንድ ላይ ጊዜ ያሳልፋሉ። በሌላኛው ቀን ዲምቢ ወደ በብሉ ጋር በመሄድ ማውራት ትጀምራለች። በዚህ መሃል እንደምታፈቅረው ትነግረዋለች። የዚህን ሰዓት ቾንድሪ ወደ እነሱ በመሮጥ አሽቀንጥሮ ይጥላቸዋል። ከዚያም አንድ ባስ መከተል ይጀምራል። እዚያም ባሱ ውስጥ እነ ኒና ነበሩ። ባሱም ከቆመ በኋላ እነ ራኬሽ ተይዘው መደብደብ ይጀምራሉ። ቾንድሪም ራኬሽን በጥፊ መምታት ይጀምራል። ኒናም ባሏን እንዳይነካው ትነግረዋለች። እናም ልጁ እንዳልሆነች ትነግረዋለች። በዚህም ቾንድሪ አዝኖ ትቷቸው ይሄዳል። ዲምቢም ለበብሉ አባቷ ከሌላ ሰው ጋር ሊድራት እንደሆነ ትነግረዋለች። ቾንድሪም በብሉ ላደረገው ነገር ሁሉ ይቅርታ ጠይቋቸው እናም ገና ነፃ እንደሆኑ ይነግራቸዋል። በብሉም በዚህ ያዝናል፣ ምክንያቱም ዲምቢ ማግኘት አይችልም። በብሉም ስለ ዲምቢ ሲያስብ ዲምቢም ስለ በብሉ ማሰብ ትጀምራለች። እነሱም እርስ በራሳቸው ይነፋፈቃሉ። ነገር ግን የዲምቢ አባት ቾንድሪ ዲምቢን ከራጆ ጋር ለማጋባት ይወስናል። በዚህም ዲምቢ ታዝናለች። ለነራጅም የጥሪ ካርድ ይደርሳቸዋል። እነ በብሉም ዲምቢን ለማስኮብለል ወደ ሰርጉ መሄድ ይጀምራሉ። በሌላኛው ትዕይንት ዲምቢ ለጓደኞቿ ራጆን እንደማትወደው እና ለአባቷ ስትል ብቻ እንደምታገባው ስትነግራት አባቷ ይሰማል። የዚህኑ ሰዓት እነ በብሉ ሰርጉ ላይ ይደርሳሉ። ዲምቢም በብሉን እንደመጣ ስታይ ትደስታለች። ነገር ግን ቾንድሪ በብሉ ልጁን ዲምቢን ይዘዋት እንዳይጠፋ ይሰጋል። ስጋቱንም የሚያባብሰው ዲምቢ በብሉን ስታየው ስትደሰት ስላየ ነበር። ቾንድሪም ወደ በብሉ ጋር በመሄድ እሱና ዲምቢን እንዳይገናኙ ራሱ ጋር ያስቀምጠዋል። ከዚያም በብሉ ተነስቶ እንዳይሄድ የባጤ ቆጡን እያወራ የሰርግ ስርዓቱ እስኪጀመር ለማቆየት ይሞክራል። በመጨረሻም በብሉ ከሰርጉ ያስወጣዋል። ከዚያም እንዲሄድ ይነግረዋል። በብሉም ግን እሱ ዲምቢን እንደሚያፈቅራት ነግሮት ይሄዳል። በመንገዳቸውም ላይ ራጆን ያዩታል። ራጆም ከመኪና ወርዶ በብሉ ማሳደብና መደብደብ ይጀምራል። በብሉም ግን ምንም አልተከላከለምም አልመለሰምም። ነገር ግን ራጆ ስለ ዲምቢ ማውራት ሲጀምር በብሉ ራጆን እስኪበቃው መደብደብ ይጀምራል። ሊገለውም ጫፍ ሲደርስ ይምረዋል። ሊሄድም ሲል ቾንድሪ አስቁሞት ዲምቢ እሱን እንደምታፈቅረውና ሁለቱ እንደሚጋቡ ይነግረዋል። ዲምቢም በመደሰት ወደ በብሉ ጋር በመሄድ ታቅፈዋለች። አብረውም በደስታ ሲኖሩ እያሳየን ታሪካችን እዚህ ላይ ያበቃል።